ኢቨንቹዋሊ ዮናስ አብርሃም ኤኒበዲ እየሰራ ያለው የሆነ ካራክተር ቢልድ ለማድረግ ነው። ኢቨንቹዋሊ ደርስ ትችላለህ። ኢቨንቹዋሊ በወር 100,000 ብር ሜክ ታደርግ ትችላለህ። በምን ፍጥነት ሜክ ታደርገዋለህ? አንተን አንትረፕረነር የሚያስብልህም ጀግና ሰው የሚያስብልህም የደረስክበት ፍጥነት ነው። ኢቨንቹዋሊ ደርስ ትችላለህ። 7 ዓመት የሚፈጅበት አለ፣ በ10 ዓመት ደግሞ የሚያደርገው ሰው አለ። ሶ በዛ ፍጥነት ውስጥ ነው አንተም ራስን ጅጅ የምታደርገው። ሁሉንም ነገር ወደ ኋላ ብንጎትተው ማለት ነው ሪሌሽንሺፕም ላይ ደስተኛ ባይሆን፣ ስፒሪቹዋሊም ደስተኛ ባይሆን፣ ከሰዎች ጋር ባለው ሪሌሽንሺፕም ደስተኛ ባይሆን ኢቨንቹዋሊ ከራሱ ህይወት ላይ የሰረቀው ነገር ስላለ ፒሪድ። ዲፕሬሽን ውስጥ የገባህበት ጊዜ ነበር? ስመለከት ላይክ በአንተ እድሜ በወጣትነት ራሱ ላይ የሰራ ሰው ብዙ ማግኘት ይከብዳል አሉ፣ ግን ብዙ ማግኘት ይከብዳል እና በደንብ ራስ ላይ ሰርተሃል። ፐርሰናል ዴቨሎፕመንት ላይ እኔም አሰለጥናለሁ፣ ኮንተንቶች ሰራለሁ። ከዛም ደግሞ ባለፈ የተለያዩ ሰዎችንም እንደዚሁ አማክራለሁኝ እና ላይክ ራሱ ላይ የሰራ ሰው ስመለከተው ውጤቱ ይታያል። እንዴት ነው ራስ ላይ ሰራው? ሰው እኔ በኢንሴኩሪቲ አምናለሁ። ሴንስ ሁላችንም የሆነ ኢንሴኩር የሆነባቸው የህይወት ፓርቶች ይኖሩናል። ዩዥሊ ሰው ከራሱ ጋር ስለማይነጋገር ከራሱ ጋር ስለማያወራ ነው እንጂ እያንዳንዱ እኛ ኢንሴኩሪቲ ብለን የምንወስዳቸው ነገሮች በሙሉ አሳይመንቶች ናቸው። ነገር ራሳችን ላይ ልንቀይር የሚሰጡ መልክቶች ናቸው እና ሰልፍ ዴቨሎፕመንት ጆርኒውን ስጀምር የዛሬ 3 ዓመት አካባቢ ኮቪድ መጨረሻ ላይ ከራሴ ጋር ኦነስት የሆነ ኮንቨርሴሽን ለማውራት ነው ጊዜውን ያገኘሁት። ሰው ኮቪድ የሰጠኝ ነገር ራሴን ዲስከቨር ማድረግ ነበር እና በጣም ቀጫጫ ነኝ ሲበዛ። ያለኝ የጓደኛ ሰርክል ጥሩ ማይባል ነው። ወደ መጥፎ ነገር ድራግ የሚያደርገኝ ነው እንጂ በፍጹም አፕሊፍት የሚያደርገኝ ሰርክል አልነበረም የነበረኝ። ኮንሱም ማድረጋቸው ኮንቴንቶች፣ የማወራቸው ሰዎች፣ ቻት ማድረጋቸው ሴቶች ላይክ ጥሩ አልነበረም ዙሪያ የነበረው ነገርና የሆነ ሰዓት ላይ ነው ሪያላይዝ ያደረኩት። ዩ ሳክ ለራሴ እንደዛ ነው ያልኩት። ምንም ደህና ነገር የለህም ህይወት ላይ፣ ምንም ጥሩ ነገር የተከናወነልህ አይደለም። ቤተክርስቲያን ታገለግል ነበር፣ አሁን ከዛ ዳይሬክሽን ወጥተሃል፣ ጭራሽ የለህበትም። በፊት ታነብ ነበረ፣ ከስነ ጽሁፍ ምናምን ላይ ትሞክር ነበር፣ አሁን ግን የለህበትም ጭራሽ። ኢቭን ከጻፍክ ራሱ ረጅም ጊዜ ሆነዋል። ሰው በጣም ብሩታል የሆነ ኦነስት ኮንቨርሴሽን ነበር ከራሴ ጋር የነበረው ማለት ነው። እና የመቀየር ፍላጎት ነው ድፍረቱን የሰጠኝ ማለት ኢቨንቹዋሊ በጣም ኢንሴኪዩር የሆንኩ ስመጣ በነዛ ነገሮች በቃ ይሄን ነገር መቀየር አለብኝ፣ ካልሆነ መቼም ቢሆን ኮንፊደንት ልሆን አልችልም በራሴ። ገንዘብ ያስፈልገኛል፣ ከቤተሰብ ገንዘብ መጠየቅ አልፈልግም። በ22 ምናምን ዓመቴ ገንዘብ መጠየቅ አልፈልግም። 21 ዓመት አልፎኛል። ሰው ገንዘብ ማግኘት አለብኝ። ጥሩ ሼፕ ላይ ሊኖር ይገባል። 56 ኪሎ ነበረ የነበርከው? የስ በጣም ገጫጫ ነበርኩኝ። አሁን እንዲህ ስታይኝ አሁን ራሱ በርግጥ ትንሽ ቀንሽ ግን በጣም ገጫጫ ነበር። አሁን በደንብ ቀንሼ ነው ከዚህ በላይ እንትን ነበርኩኝ። የዛኔ ግን ላይክ ሰው የሚያቀኝ በቃ ዮናስ ቀጫጫ ነው፣ ሎሊፖፕ ነው እና ኢቨንቹዋሊ ሴኩር ያደርገኛል። እሱ ማንም ሊክደው አይችልም ይሄን ነገር። አሚን እኔ ቅጥረቴን እወደዋለሁ፣ ፐርሰናሊቲ ነው ምናምን እላለሁ፣ ግን ላይክ ዲፕ ዳውን አሚን ወንድ ልጅ ነህ እንትን ማለት መስል ሊኖር ትፈልጋለህ እና ያለሁበትን ሲቹዌሽን በጣም የጠላሁት። ሰው ይሄን ነገር አይተር እቆይበታለሁ፣ ካልሆነ ቀይረዋለሁ። ሌላ ምንም ኦፕሽን የለም እኮ ማለት ራስን እየዋሸ መቆየት ትችላለህ። ግን እዛ ፔሪድ ላይ ብዙ ከፋሚሊ ጋር ሶሻላይዝ ስለማላደርግ ምናምን ቤት ዘግቼ ሩም ውስጥ ስለነበር ቆየ ነበረው በደንብ ከራሴ ጋር ሪፍሌክት ለማድረግ ጊዜ ሰጥቶኝ ነበረና ጊዜውም ጥሩ ነበር። ኦኬ አሁን ብጀምረው ምንም ልዝም ማድረገው ነገር የለም። ለምን ስፖርት አልሰራም? ለምን አመጋገብን አላስተካክልም? ለምን መጽሐፍ አላነብም? ለምን ፖድካስቶች አላዳምጥም? ምናምን በጣም ቦሪንግ ነው እርሊ ስቴጅ ላይ የነበረው ነገር። ግን በጣም የመቀየር ፍላጎቱ፣ አዲስ ነገር የመስራት ፍላጎቱ እየጠነከረ ሲመጣ የዛኔም ገብቷል። ሌላ ኦፕሽን የለም። ዋስ ኦልተርኔቲቭ ወደ ነበርኩበት ህይወት መመለስ አልፈልገውም። እሱን በጣም ነበረ እጠላው የነበረው። ገብቷል። ምርር ብሎ ነበረ እነዛ ነገር ውስጥ መቆየት እና የሆነ አጉል ደግሞ የህይወት ፖዚሽን ይኖራል። እዚህ ጋር መቀየር ትፈልጋለህ፣ እዚህ ጋር ደግሞ ከሰዎች ጋር የሆነ ነገር ማድረግ ትፈልጋለህ፣ አዳዲስ ሰርክል ትፈልጋለህ፣ ግን ደግሞ ፖቴንሻሉ የለህም ከነዛ ሰዎች ጋር ኔትወርክ የማድረግ ሰው ስታክ ታደርጋለህ መሀል ላይ፣ ወይ አልወጣህ ወይ አልወረድክ አይነት ነገር። እንደዛ ሲቹዌሽን ላይ መቆየት አልፈልግም። ስለዚህ በቃ የሚያስፈልገው ራስን መቀየር ከሆነ ያስደውት ያ። ከዛ በኋላ የሆነ ራፍ የሆነ ጆርኒ ነበረ። በጣም ብቸኛ ትሆናለህ፣ ስትረስ ይበዛብሃል፣ ከአቅም በላይ የሆነ ስትረስ አለ። ልቤን እስኪያመኝ ድረስ ነበር ስትረስ ደሆን የነበረው። ምክንያቱም እንዳልኩ ነው
ያን ያህል እድለኛ አልነበርኩም። ቤተሰብ ይሄን ብታረግ እኮ ቢዝነስ ላይ እንዲህ እኮ ብታረግ እኮ ይቀልሃል ምናምን። የዛሬ 1 ዓመት ከምናምን የሆነ ሰው ኤችአር ብትቀጥር እኮ ብሎ ቢነግረኝ ብዙ ፕሮብሌሞች ይቀሉ ነበረ። ፋይናንስ እኮ ብትቀጥር ቢለኝ ብዙ ነገር ይቀል ነበር። ግን ያ ስላልነበረ ሁሉም ነገር ራሴ ላይ የሆነና በጣም ብዙ ስትረስ ነበረው። በጣም ብዙ ግን ላይክ ኢቨንቹዋሊ የተላመድከው ትመጣና የሆነ ሰዓት ላይ ስትረሱ ይጠፋ። እሱን ቼዝ ማድረግ ትጀምራለህ። ለምንድነው ስትረስ ያለው ነው ስራ የለም ማለት ነው የሚባልነት ትመጣለህ። እና አይ ቲንክ ራስን መስራት ምናምን ሲባል ሰው በጣም ኮምፕሌክስ ነገር አድርጎ ያየዋል እንጂ አንተ ኢንሴኩር የሆንክባቸውን ነገሮች መቀየር ነው ፒሪየድ። በቃ ቀጫጫ ነኝ ቅጥነት ኢንሴኩር ያደርግሃል። ግድ ቀይር። ብላክ ስፖርት መስራት ነው። ገንዘብ አለመኖርህ የሆነ ዴት ስታደርግ ምናምን ፋንሲ ሬስቶራንት አለመውሰድ ኢንሴኩር የሚያደርግህ ከሆነ ጀስት ገንዘብ ሜክ ማድረግ ነው። ሌላ ምንም ፋንሲ የሆነ ነገር የለውም። ጀስት ከራስህ ጋር ኦነስት ሊያወርተህ እነዚህ ነገሮች ኢንሴኩር ያደርጉኛል ካልክ እነሱ ላይ መስራት ነው ፒሪየድ። ያን ያደረኩት እኔ አሁን ላይ ነው በቅጥ ኢንቴንሽናሊ ባይሆንም አሁን ላይ ሳስበው ግን ሀፕን ያደረገው ነገር ያ ነው። ግን የዛ ሰዓት ላይ ስታወራ ከራስህ ጋር በቃ ኦነስት ሆነ ስታወራ ከውስጥ የነበሩ ድምፆች የሚከብዱ ምናምን ነገሮች ነበሩ? ምን ሪያላይዝ እንዳደረኩት ታውቃለህ? ይሄ የሆነ የሳይለንት ሞመንት ስታሳልፍ ሶሻል ሚዲያ አጥፍተህ ምናምን ቁጭ ብለህ ደብሮ እንዲዳየር ላይ ምናምን እያልክ አይምሮ ውስጥ ያሉትን ቮይሶች እያዳመጥካቸው ስትመጣ the most toxic የሆነ ድምፅ ራሳችን ለራሳችን ነው የምንነግረው። በጣም ነው የሚገርመው። ማለት እንዴ ምሽ ነው እንደዚህ ማስበው ላለሁ ለምንድነው ለራሴ ከኔ ነው እንዲወጣው ትላለህ? ኤግዛክትሊ ከኔ ነው ነገር ይወጣው። ሌላ ሰው ቢለኝ እኮ እጣላለሁ ይሄን ነገር ባይ ዘ ወይ ነው። ሶ ኮንፍሊክት ነበር በደንብ ብዙ። ይሄ ስፒሪቹዋሊ እኮ ይባላል የሆነ የሰይጣን እንትን ላይክ ሞንስተር እንትን አለ። ከዛ በኛው ሳይድ ደግሞ የሆነ ጉድ ሳይድ አለ ምናምን። ሶ ሁለቱ ሁሉ ጊዜ ፋይት እያደረጉ ነው ምናምን። እና አይ ቲንክ ከዛም በላይ ነው ያለህ። በጣም ብዙ ድምፅ ነው አይምሮ ውስጥ ያለው። አንዱ የሆነ ነገር አድርግ ይልሃል፣ አንዱ ቢቀርብ ይልሃል፣ አንዱ አይ እንትን ካልሆንክ እንዴት ትሆናለህ። ብዙ አይነት ኪዮቲክ የሆነ አስተሳሰብ እንትን ነው ድምፆች ናቸው ያሉት። እና አሁን ሌላውም ሰው እኔ ሪከመንድ የማደርገው ይሄ የጥሞና ጊዜ ምናምን ሲባል ጀስት ቁጭ ብሎ ራስህ ለራስህ የምትነግረውን ነገር ማዳመጥ ነው። ሶ ኢቨንቹዋሊ ያ ድምፅ ራሱ እየሰለቸው ይመጣል። ብዙ ሰው አሁን ከሆነ ጊዜ በኋላ ሁሉም ነገር ክሊር የሚሆን ይመስላል። ግን ለምሳሌ ጧጧት አንተ ወርካውት የምታደርግ ከሆነ እርግጠኛ ነኝ ሁልጊዜ ጧጧት ተኛ የሚል የሆነ ድምፅ አለ። ሁሌ ይመጣል። በቃ አንተ በኢነርጂ ተረስተህ የምትሄድ ምናምን ይመስለዋል ሰው። እንደዛ አይደለም። ሁሌ ይኖራል የሆነ ድምፅ ቢቀርብህ እንዲህ ዛሬ ምን ኦልሬዲ ቁጥሩ ሼፕ ላይ ነው። 6 ቀን ወርካውት አድርገሃል። አብሶ ደግሞ ዝናብ እየጣለ ከሆነ አስቡ በዚህ በብርድ በጣም ቆንጆ ሪዝኒንግ ነው አይምሮአችን ውስጥ ያለውና ከሆነ ጊዜ በኋላ ግን በደንብ ስታዳምጠው ምን እየተከናወነ እንደሆነ ለምንድነው እንደዚህ ያልኩት ራሴ የምነግረው ምናምን ስትል እነዛ ድምፆች ቀስ እያሉ እየደበዘዙ ይመጣና የሆነ ድምፅ ብቻ ነው የሚቀረው። አትሊስት እኔ ጋር እሱም በቂ እየሰራህ አይደለም። አሁን ያለ ኢንሴኪዩሪቲ እሱ ነው። ከዚህ በላይ ግን ስኪል ማድረግ እችላለሁ እና ኢንሴኪዩር ያደርገኛል። ሰው ያለው ኦፕሽን ምንድነው? እሱ ላይ መስራት። ኤግዛክትሊ ናይስ። መቀየር እየፈለክ አንዳንድ ጊዜ ኮንፊደንስ ታጣለህ። ስትረሱ ሊበዛ ይችላል። ግን እነዛ ነገሮች እንዴት አድርገህ ነው ማኔጅ እያደረግከው ትሄድ የነበረው? ያ ላይክ ስፔሻሊ ደግሞ መጀመሪያ አካባቢ ላይ ምን እንደምትቀይር አታውቅም ነው የሆነ ውስጥ በጣም ዲስኮምፎርት አለ። ልክ እንዳልሆነ አንዷኖርህ ይነግርሃል ምናምን። ግን እንትን ማድረግ አትችልም። ብትንትን አድርገህ ኦኬ መጀመሪያ እዚህ ላይ እሰራለሁ፣ ከዛ እዚህ ላይ እሰራለሁ፣ ከዛ እንቀይራለሁ የምትለው ነገር አይኖርህም። ዩዥሊ እሱ ይመስለኛል ኮንፊውዝድ ያደርግህና ከምን መጀመር እንዳለብህ አታውቅም። ወዴት እንደምትሄድ እያደግክ ይሁን እየቀየርከው ይሁን እርግጠኛ መሆን ይከብድሃል። እና ለእኔ አይ ቲንክ ሰርቶልኛል ብዬ የማስበው መንገድ በጣም ቤዚክ ከሆኑት ነገሮች መጀመር ነው። ስፔሻሊ ኤርሊ ስቴጅ ላይ ያለ ሰው በጣም ቤዚክ ከሆነ ነገር ለምሳሌ መጽሐፍ ብታነብ like you have no idea I mean you have no idea በምን ያህል መንገድ ህይወት ቀላል ሊሆን እንደሚችል ማለት ነው። በኋላ ላይ ነው እኔም እየገባኝ የመጣው እንዴ እነዚህ ቢዝነሶች ወደው አይደለም መጽሐፍ የሚያነቡት ምናምን የሚለው። ምክንያቱም አንዳንድ መጽሐፍ አንብቤው ብዙ ገንዘብ የሚያደርጉበት መጽሐፍ ሊትራሊ ነው የምልህ። እዛ ላይ የሰማሁትን ነገር አፕላይ አድርጌውና ሰው ቤዚክ ከሆነ ነገር ብትጀምር አትሊስት ታውቀዋለህ እኮ በጣም ኦብቪየስ የሆነ ነገር ነው። መጽሐፍ አንብብ ፒሪየድ። በብዙ መንገድ ፐርስፔክቲቭን ይቀይረዋል። ከዛ ስፖርት ሰራ ደግሞ ይሄ ሌዚ የነበረውን የሆነ አክሽን ለመውሰድ በጣም ኮንተምፕሌት ያደርግ የነበረውን ምናምን የአይምሮህን ሳይድ ታስጨንቀዋለህ በዛኛው ሳይድ። በጣም ሰውነት ፕሬሸር ውስጥ ሲገባ በዚህኛው በኩል ፕሬሸር መቋቋም ትችላለህ ነው። ሞር ፕሬሸር ውስጥ በገባ ቁጥር ሞር ፕሬሸር መቋቋም ትችላለህ አይነት ነገር። ቤዚክ ከሆነው ነገር ስትጀምር ከዛ ላይ ይመስለኛል ፋውንዴሽኑ ቢልድ አፕ እያደረገ ይመጣው።
ሪሌሽንሽፕም በዛው ልክ ነው። ከሰዎች ጋር ያለን ሪሌሽንሽፕ መጀመሪያ ፊክስ ለማድረግ መጀመሪያ ራስ ላይ ነው የምትሰራው ራይት። ሶ በደንብ ስታነብ በደንብ ስፖርት ሰራ ጥሩ ፊዚካል ሲኖርህ የምታወራው ነገር ሲኖር ከሰዎች ጋር ቁጭ ብለህ የዛኔ ሶሻል ላይፍህም በዛው ልክ ቆንጆ እየሆነ ይመጣል። እና አይ ቲንክ ሰው ኦልሬዲ ምን መቀየር እንዳለበት ያውቃል። ሰው ምን መቀየር እንዳለበት ያውቃል። ሳምበዲን እዚህ ጋር ጠርተህ ምንድነው ኢንሴኪዩር የሚያደርግ ምናምን ብትለው ለምሳሌ ገንዘብ ሜክ ማድረግ አለብኝ ከዚህ በላይ ሰው ገንዘብ ሜክ ለማድረግ ላይክ ቀላሉ የምታስበው ነገር ምንድነው ይመጣል ብለው አሁን ላይ እንደዚህ ባረግ ኤቭሪባዲ ፕላን አለው። ሁሉም ሰው ፕላን አለው። እንዴት ኤክስኪዩት እንደሚደረግ ያውቃሉ። እሱ ያ ጥያቄ ነው። ግን ሁሉም ሰው በሚሰራው ስራ ላይ ይሄን ነገር ባረግ ሞር ገንዘብ ሜክ አደርጋለሁ ብሎ ይነግራል። ኢቭን ላይክ ሊስትሮ ጋር ሂደህ ለምን ነው በቀን 500 ብር እየሰራ በቀን 1000 ብር እየሰራ ያልሆነው ለምንድን ነው? ፕላኑ አለ ሆይ? ላይክ ብትሰራ ምን ታደርጋለህ ብትለው ኦኬ ፕሮባብሊ አሁን ካለበት ሎኬሽን እንቀሳቀሳለሁ። ሰው ምሳ ሰዓት ላይ ሬስቶራንቶች አካባቢ ሄዳለሁ፣ ቁርስ ሰዓት ላይ እዚህ ቦታ ሄዳለሁ፣ ማታ ሰዓት ላይ ላይቤጅ ሄዳለሁ። ያውቀዋል ምን ማድረግ እንዳለበት። ያው እንዴት ነው መሬት ላይ ማወርደው ነው ያው ጥያቄ። ሰው ስታወርደው ፕሮባብሊ የሆነ መንገድ ሊጠፋህ ይችላል፣ ላታገኘው ትችላለህ። እንደሄድክበት መንገድ ሪዋርዱን ላታገኘው ትችላለህ። ሰው አብዛኛው ሶስት አካርጎ የሚቀረው እዛ ጋር ነው። ስለዚህ የሆነ ነገር ትጀምርና ግን ሪዋርዱን ሳታይበት ይሄ ነገር ለኛ አይደለም ሞክሬያለሁ በቃ ምን አለፋኝ አሁን ቁጥሩ እንትን አለኝ ጥሩ እኮ እሰራለሁ ምናምን ከዚህ ላይ ለምን ራሴን ማታገለው ምናምን ብሎ ሰው ወደኋላ ባካፕ ያደርጋል። ያ ደግሞ ኢትስ ላይክ በጉም እንደመሄድ አስበው። ምንም ነገር ሳይኖርህ ጭጋግ ነው የምታየው የፊት እርምጃ ብቻ። ሰው ከጭጋጉ በኋላ ፕሮባብሊ የሆነ ፀሐይ የሆነ ብርሃን እኮ ሊኖር ይችላል። ግን ላይክ the only way ልትሄድበት የምትችለው ነገር ቀጣይ እርምጃህን በመራመድ ነው። ቀጣይ እርምጃህን በመራመድ ነው። ሰው ፕሮባብሊ የመንገዱን ፓተርን እያጠና ልትሄድ ትችላለህ። የመጣህበትን ዞር ብለህ አይተህ ኦኬ መንገዱ እንደዚህ ነው ማለት ነው እያልክ ልትሄድ ትችላለህ። ግን ላይክ the only way ወደዛ ብርሃን ልትሄድ የምትችለው ቀጣዩን ስቴፕ እንደጓያ ነገሮች ካልተቀየሩስ አሁን እየሄድክ ውጤት ቶሎ አይመጣም። እና ነገሮች ቶሎ ነው እንደ ሰውነት የተቀየረው ስፖርት ሰራ አይደለም። ያ ደግሞ ስትረስ ውስጥ ሊከት ይችላል። ስራ ትሰራለህ፣ ገንዘቡ ቶሎ ላይመጣ ይችላል። እሱን እንዴት ነው ማኔጅ የምታደርግ የነበረው? ለመቀየር ብለህ ሳይሆን ለመስራት ብለህ መስራት። ኦኬ ይሄ ነገር በደንብ በተላለ ለመቀየር ብለህ ሳይሆን ወይም ገንዘብ ሜክ ለማድረግ ብለህ ሳይሆን ስራውን ለመስራት ስትል መስራት ምን ማለት ነው? ይሄ አውትካም ኦሪየንትድ የምትሆን ከሆነ ሞስት ፕሮባብሊ አውትካሙ ጋር አትደርስም። ኢትስ አ ፓራዶክስ በነገር ላይ ለአውትካሙ ሹት ስታደርግ አውትካሙን አታገኘውም። ለፕሮሰሱ ብለህ ሹት ስታደርግ ግን አውትካሙን ታገኘዋለህ ነው። ለምሳሌ እርምጃ መራመድ ወክ ማድረግ የሚወድን አንድ ሰውና ወክ ማድረግ የማይወድ ግን ደግሞ ሁለቱን ጎን ለጎን አስቀምጠህ የሆነ መጨረሻ ላይ እዚህ ቦታ ላይ ከደረሳችሁ ሪዋርድ ታገኛላችሁ ብትል ረጅም ሰዓት ወክ የሚያደርገው ማን ነው? ወክ ማድረግ የሚወደው ሰውዬ ነው። ወክ ማድረግ የሚወደው ሰውዬ ነው ረጅም ጊዜ ሊጓዝ የሚችለው። ምክንያቱም ያኛው ከዛሬ ነገር ሪዋርዷን እየጠበቀ ነው የሚሄደው። አንድ ሪሰርች ልንገር በዚህ ላይ የሰሩትን ማለት ነው። ህፃናት አሉ መሳል የሚወዱ ህፃናት አመጧቸው። ሰው ልጆቹ በተፈጥሮ አይደለም በቃ ትምህርት ቤት ውስጥ ይስላሉ፣ ስዕል መሳል ይወዳሉ። ሰው ለሪሰርች ብሎ አመጧቸው እና ከዚህ በኋላ አንዳንድ ስዕል በየቀኑ ስትስሉ ሽልማት እንሰጣቸዋለን፣ ካንዲ እንሰጣቸዋለን አሏቸው። እሺ ብሎ ልጆቹ ኦልሬዲ የሚያደርጉት ነገር ነው፣ ደስ እያላቸው መሳል ጀመሩ ምናምን። የሆነ ሰዓት ላይ ሪሰርቸሮቹ ካንዲ መስጠት አቆሙ፣ ልጆቹን መሳል አቆሙ። ልክ እንደ ደሞዝተኛ ማለት ነው። ኤግዛክትሊ። ሰው የሆነ ሰዓት ላይ መስራትህን ከሆነ ሪዋርድ ጋር አታች ካደረግከው ያ ሪዋርድ ሲነጠቅብህ መስራት አትችልም። ሰው ረጅም ጊዜ ያለማቋረጥ ሊሰራ የሚችለው ስራውን የሚወደው ሰው ነው። አበቃ። ስፖርትም ቢሆን እኔ ለረጅም ጊዜ ኦፍኮርስ ሰውነት የመቀየር ፈልግ ነበር። ከሆነ ጊዜ በኋላ ግን ተስፋ አስቆረጠኝ። ባየው ሰውነት አይቀየርም። ስለዚህ ኦኬ አሁን ሹት የማደርገው ነገር ሰውነት ለመቀየር ሳይሆን ጂም ውስጥ ያለውን ጊዜ ኢንጆይ ለማድረግ ላይክ ወርክአውቱን በደንብ ማስተር ለማድረግ። እገሌ ሲሰራ አሰራሩ ያምራል፣ ለምንድን ነው አሰራር የማያምረው? ሰው እስኪ ጓደኛዬን ቅረጸኝ ይለዋለሁ። የዛ ሰዓት ላይ ይሄ ሀሳብ ነበረ። ይሄ ሀሳብ ኖሮኝ አይደለም፣ አስገድዶኝ ነው ሁኔታው። ምክንያቱም አንዳንድ ሪዋርድ አንዳንድ አውትካም ፈጥነህ አይደለም የምታገኘው። በጣም ላውዚ በጣም ረጅም ጊዜ የሚወስድ ነገር ሊሆን ይችላል። the only way survival ታደርግ የምትችለው የምትሰራው ነገር ውስጥ የሆነ ኢንጆይመንት ስትፈልግ ነው። አበቃ። ያንን ካላገኘኸው ምንም እንትን የለውም። እና ኢቨን ላይክ ስፖርትን በለው ቢዝነስም ቢሆን አንዳንዴ በጣም የሆነ ገንዘብ ሜክ ለማድረግ እየታገልክ ሁልጊዜ እየሄድክ ከግድግዳ ጋር የምትጋፈጥ ይመስላል፣ ግድግዳ የምትመታ ይመስላል። አንዳንዴ ዲሉዥናል መሆን ይኖርብሃል። ምክንያቱም ይሄ ግድግዳ ይሰበራል፣ ከዚህ ግድግዳ ጀርባ የሆነ ነገር አለ። የትኛውም ዓለም ላይ ብትሄድ ትልቅ ሞኑመንት አለው ታመጡ የምትላቸው ሰዎች ዲሉዥናል ናቸው። በሆነ መንገድ የሆነ ነገር ታይቷቸዋል። ለሰው ቢናገሩት ሴንስ አይሰጥም፣
እነሱ ግን ሞክረውታል። ያ ዲሉዥናል የሆነ እንትን ሊኖር ይገባል። ያ እንኳን ከሌለህ ግን አትሊስት ግድግዳውን መምታቱን ኢንጆይ ካደረግከው ከባለፈው የተሻለ ግድግዳውን መምታት የምትሞክር ከሆነ ኢቨንቹዋሊ ያ ነገር መስበር አይቀርም ነው።